ሃሎ ጋይስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እንግዲህ በሰብሪና ኪችን ብቅ ብለናል። ዛሬ እንግዲህ የድሃ ሽሮ ልንሰራ ነው። ሽንኩርትም የለው ምናምንም የለው በቃ እንደዚህች ብላ ማለት ነው። ሽሮቱ ብቻ በጥብጥ ተደርጋ ሞክረው ነው መሰለኝ። ለምን ይቅርብኝ መናጤ ድሃ ያችን ብሰራለች ቲክቶክ ላይ ቲክቶክ እኔም አሁን እንዴት ነው የምጨምረው ማለት ነው። በርበሬ ይጨምራል አይጨምርም? ይሄ ደግሞ በርበሬ የለውም መሰለኝ፣ እርግጠኛ ነኝ በርበሬ የለውም። እስኪ ልሞክረው ማለት ነው። ምስር ወጥ አለ ግን እኔ ምስር ወጥ አስጠላኝ ማለት ነው። ትናንትና በላሁኝ፣ ዛሬ ደግሞ ሽሮ ነው ያመለኝ። ስለዚህ ዛሬ መስራት ያለብኝ ሽሮ ነው። ሽንኩርት ምናምን በየቀኑ መቁረጥ በጣም ነው የሚያስጠላው። ስለዚህ ለምን ሽሮ ብጥብጥ አልሰራም አልኩኝና እኔ ታችሁ አሁን የምጨምርበት ይጓጉላል አይጓጉልም አላሁ አለም። ቢስሚላ 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 ኩደክላ እሰይ አንድ ማንኪያ አድርግበት። ከዚህ እስኪ ጉዴ ሌው ሄደ ፈሰሰ ድረሱልኝ ላይ እንደዚህ ሰርቼ አላውቅም። እንዳልኩ ነው ድሃ የሚኖረው። የምን ጨው ነው የምን ዘይት ነው የምን ሽንኩርት ነው? ሰው የሚኖረው እንደ አቅሙ ነው አይደለም? እናንተ በርበሬ ያለው መሰለኝ ሽሮ ግን አይ ሙያ እንደዚህ ነው እንጂ በተክተክ አሁን እቺ ማለት ነው እንቁላል ይቀቅልና እንቁላሊቱ ትጨምራለች። ተወኛ ጠይቁኝ። እንደዚህ ብሎ አሁን በራሱ ጊዜ ይፈላል። ዘይት ይጨምራል መሰለኝ። ትንሽ ላድርግበት ደግሞ በኋላ እንትን እንዳይል ማለት ነው። አልበላም እንዳይል ይበቃል። ዘይት ሲበዛ ብዙ አይመቸኝም። ስለዚህ ዘይት አድርጌያለሁ። ትንሽ ደግሞ እንዲያቃጥል ዲልስ ነው የሚባለው፣ ቃሪያ ዲልስ አድርግበታለሁኝ። ወተዛለኝ ሰው አዘጋጅቶልኝ ነው፣ እኔ አላውቅበትም። በጣም የሚያቃጥል ነገር አልፈልግም። ይበቃል። ይሄ እንደዚህ ተከርኖ ይቀመጣል። አረ እንዴ ሙያማ እንደዚህ ነው። ጨው ረስቻለሁ። ወይኔ ቤተሰብ እኔ ብቻዬን አወራለሁ። ቪዲዮውን ለካ ኦፍ አድርጌዋለሁኝ። ወላሂ ነው የምላችሁ። ጨው ጨምሬ እንደዚህ እያሳየኋችሁ ምናምን ብቻ ስንሳ ሙሉ መስለች ያወራሁት እና ሽሮ የልቺ ትመስላለች። ደክ ያለኝ እኔ ዶክ ወይ ሽሮ ወይ ሽሮ በጣም ነው የምወደው እና ለእኔ ብቻ ነው የሰራሁት። ድስቲቱም የአንድ ሰው ብቻ ናት። አያችኋት ስታምር። እና ባሉካው ደግሞ ምስር አለ። ምስር ይበላል አውቃለሁኝ። እኔ ትናንት ምስር ስለበላሁ ዛሬ ሽሮ መብላት የምፈልገው። የቀኑ ራሱ ጧት ፍርፍር ተበልቶ ማን ይብላው? አሁን በቃ እዚህ ሀገር በጣም ላይ ጠጋብ ነው። አሁን አረብ ሀገር እያለን የማይበላ ምግብ ብቻ ነበር የሚጣለው። እዚህ ደግሞ በቃ ዝም ብሎ ቆሻሻው ጋር መጨመር በጣም የሚያስፈራው። ወላሂ ምግብ መርፋት በጣም የሚያስፈራው። እኔ በጣም ነው የምፈራው። ግን ምን ላድርገው? ፍየል የለኝ፣ ለፍየል አልሰጠው፣ ዶሮ የለኝ፣ ለዶሮ አልሰጠው። በየቀኑ ይደፋል። ወላሂ ላዚም መስራት ነው፣ በጣም መስራት ነው እዚህ ሀገር። አላህ ብቻ ይቅር ይበለን። እና ዶክዬም ደክ እያለኝ ነው። ብቻዋ ነዋት። እቺ ነገር አላመረችኝም። የሆነ የጎደላ ነገር ያለ እየመሰለኝ ነው። ምን ጎደለሽ ሱረዬ? አይዞሽ ትንሽ ፍሊና አጠፋለሻለሁ ብዛቱን በጣም እንዳይቀጠቅጥሽ ማለት ነው። እና ወደ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡ ነው። ላይክ እና ሼር እንዳትረሱ ኢንሻአላህ። እኔም ደግሞ ፈታ በሚያደርጋችሁ ቪዲዮ እመጣለሁኝ የሚያዝናናችሁ ምናምን። እዚህ ጋር ወይ ሻሂ ይሆናል ወይ ቡና ይሆናል። ውሃ ጥጃለሁኝ። ተሁለት አንዱ ይፍላና ወስተናለሁ። ጀበና አለችኝ ግን እስካሁን ድረስ አልጣርኳትም። ትዝች ተሟሸች እላችኋለሁ በግድ ግን ሰው ሲመጣ ብቻ ማፈላባት ብቻ እንደሆነ ይደብረኛል። አልጠጣባትም ብቻ ያንተውን በብሪቅ ምናምን የምጠጣው እንደዚህ በጣም ነው የሚጥመው እናንተ የብሪቅ ቡና ወላሂ። እኔ እስከዛሬ ተሸጎጃለሁኝ።
በብሪክ ወላሂ በጣም የሚጥመው ተጀበናው የበለጥ ነው የሚጥመው ማለት ነው። እና እንግዲህ መልካም ቆይታ ይሆንላችሁ። ላይክ ሳታደርጉ ግን እንዳትወጡ ማለት ነው።